እኔ ዛሬ ለመድረሴ ምክንያት የሆኑ መንገዶችን አሳያቸዋለሁ። ካራቴ እግር ካነሳ እጅን ትተውና እግርን ታነሳለህ። ኤልያስ የሚሄድበትን መንገድ እያስተማረው እግዚአብሔር የሚሰራው አሰልጥኖህ ነው። ሙሴና እግዚአብሔር እንኳን ሲያወሩ በደጅ የሚቀመጠው የሚሰማው እሱ ነው። 30 ዓመት ሲያገለግል እሷን ቃል ነው የሚያገለግል። በቀን 9000 ሰው ላይ ይጭናሉ። ዛሬ እግዚአብሔር ተነስቶ ፀሐይ ውጪ ግቢ አይደለም የሚለው አንዴ ያኔ የተናገረው ቃል ዛሬ የሚሰራ ልጅነቱ ውስጥ ሁሉ አለ። ለሱ ግን የሚጠቅመው መንገዱን ያሳየውት ቀን ፕሮስፔሪቲ ደጁ ከተከፈተ በኋላ ሰማይ ምድር ቢናወጥ የሚያቆማት የለም። ለምሳሌ ሰው ሊፈወስ ሊታሙ ሊጸልይ የመጣው ግምት የሚባል አላስብ። መሰቀልማ ብዙ ሰው ምን ተብሏል? ተሰቅሏል። እግዚአብሔር ከሚያስፈልጋችሁ ነገር ጋር ያገናኛችኋል። ባይብሊካሊ እኮ ያሉትን ሰዎች ለምሳሌ ኤልያስና ኤልሳን ካየናቸው እሱን ሲከተለው እጁ ሲያስታጥብ ምናምን ለኛ አሁን የምንለው ያስታጥበው ነበር ምናምን ነው። እግዚአብሔር ግን ኤልያስ የሚሄድበትን መንገድ እያስተማረው ነው። ለምንድን ነው ልክ ኤልያስ ሲሄድ ከሆነ መንደር እግዚአብሔር ያላመጣው? ለምን ካላችሁኝ እግዚአብሔር የሚሰራው አሰልጥኖህ ነው። እግዚአብሔር የሚሰራው ሰርቶብህ ነው። አንተን ሰርቶ ለስራ ያበቃል። እሺ ለምሳሌ እዩት። ከሁሌ ነው እንምላችሁ ከሙሴና ከሰባዎቹ ከኢያሱ ለመንፈሳዊ ነገር ቅርበት ያለው ማን ነው? ሰባዎቹ ባይንስ መተንበይ ጀምረዋል፣ መፍረድ ጀምረዋል በሙሴ ልክ። ኢያሱ ግን ሙሴና እግዚአብሔር እንኳን ሲያወሩ በደጅ የሚቀመጠው የሚሰማው እሱ ነው። ምን ማለት ነው? በሌላ አባባል በቅርብ አረገው ማለት ምን እያደረገ ነው? ለሚቀጥለው ነገር እንዲያየው፣ የሚቀጥለው ነገር እንዲያስብ፣ እንደሚቀጥለው ነገር እንዲያሰላስብ እድል ሰጥቶታል። የሚቀጥለው ዘመን ላይ ብድግ ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬ የምነግራችሁ አይኖቻችሁን እግዚአብሔር ይክፈት። አይንህ ይከፈት። እስቲ ከዚህ ቀን ጀምሮ በሉ የእግዚአብሔር ቃል በሉስ መክፈቻ ነው በሉስ ሰማያት የሚከፈቱት በሉስ በእግዚአብሔር ቃል ነው በሉስ። ስለዚህ በሉስ የእግዚአብሔርን ቃል አስባለሁ በሉስ የእግዚአብሔርን ቃል አሰላስላለሁ። እኛ ሀገር ብቻ እንደሆነ ታውቃላችሁ። ያው የኛ አይነት ሀገር ክርስትና ያለው ሌላ ዓለም ላይ አንድ ቃል ከበራለት አንድ ቃል በራለት እግዚአብሔር በራለታል። 30 ዓመት ሲያገለግል እሷን ቃል ነው የሚያገለግለው 30 ዓመት ሙሉ። ለምሳሌ ሪያን ሮበርት ነው ሮዋን ሮበርት ናቸው የሞቱት ወደ ጌታ ሄዱት። ጌታ ምን አላቸው መሰለ? እጄ ከእጅህ ጋር ነው የጫንክበት ሁሉ ይፈወሳል አላቸው። እሳቸው እንደማይናገር በቀን 9000 ሰው ላይ ይጭናሉ። ለምን መሰላችሁ? አንድ መገለጥ ከመጣል በኋላ እኛ ዓለም ላይ ለሌላ ነው የምንሮጠው። እነሱ ጋር ምን ደሰ አንድ መገለጥ መጣ ማለት እሷን መገለጥ አካል ለባልበስ በየእሁድ ጉባኤያቸው 9000 ሰው ለእጃቸውን ይጭናሉ። ሰንሰለት ሲበጠስ አይቻለው ነው። እጃቸውን ሲጭኑ ሰንሰለት እንደዚህ ታሰረ ታታ ብሎ ሲፈታ ለምን ሲባል የሚያሰላስሉትም በቃ የእግዚአብሔር እጅ ከኔ ጋር ነው የጫንኩበት ይፈወሳል። በቃ እኔ የሚያስጠበቅብኝ እጅ ምን ማለት ነው? ስጭን እሱ አብሮኛል። በቃ አለቀ። እኛ ሀገር ላይ ቀጥሎ ያለው ሰውዬ ካራቴ እግር ካነሳ እጅን ትተውና እግርን ታነሳለህ። ይሄ ምልቆ እኔም ነካክቶኝ ስለሚያውቅ ነው። ኢየሱስ ጌታ ነው። የሆነ ሰው በዘይት የሚሰራ ከሆነ የሚቀጥለው ቀን እጅን ጫን እያለ ሁሉ ዘይት ብለን እንሄዳለን። ተናገር ከሆነ ያለ የሆነ ቀን ጋር እጅ ለመጫን እንሄዳለን። ሌላው ዓለም ላይ ያሉት ለተገለጠችላቸው አንድ ነገር ታማኝ ናቸው። እግዚአብሔር የሚሰራው በተገለጠል በዛች መንገድ። ኢየሱስ ክርስቶስ ጌታ ነው። ዛሬ አይኖቻችሁ ይከፈታሉ። አሜን። ዛሬ ትልቁ ፕሮግራማችን ጸጋ መካፈል። ኢየሱስ ጌታ ነው። ሃሌሉያ። እኔ የደረስኩበትን ዛሬ ለመድረሴ ምክንያት የሆኑ መንገዶችን አሳያቸዋለሁ። ከዚህ ስትሄድ አንድ ቃል ይዘህ ታሪክን ትቀይራለህ። ኢየሱስ ጌታ ነው። ያላችሁ ምድር ላይ ሰማይ ምድር የሚፈቱት በእግዚአብሔር ቃል።
ዛሬ ተጋጥመው ያሉት በእግዚአብሔር ቃል ነው። አይቀየርም። ጆን ጁሌክ እንዲላል ሲናገር ያው የጆን ጁሌክን ትምህርት በጣም ነው እና የምሰማው ፎሎ አደርገዋለሁና የእግዚአብሔር ቃል በሰማይ ምን ያለ ነው? የጸና ነው። መዝሙር ላይ 139 የእግዚአብሔር ቃል በሰማይ ምን ያለ ነው? የጸና ነው ያለ። ከዛ ሲፈታው እንዲህ ይላል፣ አንድ ጊዜ አለ እግዚአብሔር ተነስቶ ፀሐይ በቀን ትሰልጥን ጨረቃ በምሽት አይልም የእግዚአብሔር ቃል ይላል። ወቅቶች ተቀምጧል፣ ሁሉ ነገር ተቀምጧል። ዛሬ ወደ አሁን 12 ሰዓት ሲወጣ እግዚአብሔር ተነስቶ ፀሐይ ውጪ ግቢ እንትን አይደለም የሚለው። አንዴ ያኔ የተናገረው ቃል ዛሬም ይሰራል። ምድር የምታበቅለው ይሄ ክረምት መጥቷል አሁን ኢትዮጵያ ላይ አብቂ ምናምን ብሏት አይደለም። አንድ ጊዜ የተናገረው ለምድር የተናገረ ቃል ዛሬ ምድር ውስጥ አለ። ያ ከሆነ በመገረፉ ቁስል ተፈውሳችኋል የሚለው ቃልስ ዛሬም አለ። ዛሬም ሕያው ነው። ዛሬም ይሰራል። ዛሬም የእግዚአብሔር ቃል አያረጅም። ስለዚህ ስናምን የእግዚአብሔር ቃል የህይወት መፍቻ ነው፣ የህይወት መቆለፊያ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ይላችሁ ሰው ሁሉ መንፈሳዊ ዓለም ላይ የተፈቀደልን ትሆናለህ። ኢየሱስ ጌታ ነው። አሜን። ድንገት እዚህ ጋር ሰው ቆሞ ሲያገለግል ለአካሉን ለማነጽ አካሉን ለመስራት ሰንበዲን ሐዋርያ ያደርጋል፣ ሰንበዲን ነብይ ያደርጋል፣ ሰንበዲን አስተማሪ፣ እሱ ስጦታው። ግን እነኚህን ሁሉ ሰዎችን ኦፊስ የከፈተው ከልጅነት አይበልጥም። ልጅነት ውስጥ ሁሉ አለ። ኢየሱስ ጌታ ነው። ሰው በልጅነትህ ሁሉ ውስጥ የሚሰራውን ጸጋ ለማንቀሳቀስ ከፈለክ ያለህ አማራጭ የእግዚአብሔርን ቃል አሰላስል፣ መንገድህ ይቀናል። ኢየሱስ ጌታ ነው። ሃሌሉያ። ስታሰላስል የሆነ ቦታ ላይ አካሉን ታገኘዋለህ። ኢየሱስ ጌታ ነው። ዛሬም አይኖቻችሁ ይከፈታሉ። ከሆነ ነገር ላይ ትረስት ካረጋችሁን ነገር ላይ ወደ እግዚአብሔር ቃል ትመለሳላችሁ። አሜን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አይንሽ ይከፈታል። የውስጥ አይኖቻችሁ ይበራሉ። ኢየሱስ ጌታ ነው። አሜን። ለሰው የማይቻል ለእግዚአብሔር ስለዚህ ማመን ያለብን አሁንም መጨረሻ ምላችሁ ትልቁ የእግዚአብሔርን ቃል አሰላሱ። መልካምን ነገር እዩ፣ መልካምን ነገር ስሙ። ነገ መንገዳችሁ የቀና ይሆናል እንጂ ብዙ ሰው የሚፈልገው ነካው፣ ተፈወሰ፣ አለቀ። ለሱ ግን የሚጠቅመው መንገዱን ያሳየውት ቀን ነው። ኢየሱስ ጌታ ነው። እግዚአብሔር ዛሬ መንገድ ያሳያችኋል። መንገድ ኢየሱስ ጌታ ነው። ቃልህ ለመንገዴ ምንድነው? ብርሃን ነው። አይ መንገድህ ላይ ብርሃን የሚሆነው የእግዚአብሔር ቃል ነው። ስታስብ፣ ስታሰላስል፣ ስታሰላስለው ይበራልሃል። አሜን። ደግሞ አንድ ነገር እመኑ፣ አንድ ደጅ ከተከፈተ ለምሳሌ ሜላት አሰላስላ ፕሮስፔሪቲ ደጁ ከተከፈተ በኋላ ሰማይ ምድር ቢናወጥ የሚያቆማት የለም። ክፉ ነው የሆነ ቀን ሰጥቶኛል የሆነ ቀን አላረገም እያለ አጋንንት የሚለው እግዚአብሔር የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው። መጽሐፍ ደግሞ ሲናገር የተከፈተ ደጅ ምን ብያለሁ? ማንም ሊዘጋው። ስለዚህ ትልቁ ፎከስ እንድታደርጉ የእግዚአብሔር ቃል። ኢየሱስ ጌታ። የኔ ባለቤት እንዲህ ትላለች አንዳንድ ነገር ጠይቃ አይሆንም ዛሬ አይቻልም ምናምን ካልኩ ተው ምን ችግር አለ በደህና ጊዜ አስተምረኸኛል ብላ 3 ደቂቃ ታስባለች፣ ታሰላስላለች። አንድ የእግዚአብሔር ቃል ይዛ ማታ እሺ ምን ደርሳል ስትለኝ ያው ላለመዋሸት እንዲህ ሆኗል። ምክንያቱም እኔ አንተን መጠየቅ ትቼ እኮ በተማርኳት ምን ባረግ ነው የሚሻለኝ? ኢየሱስ ጌታ ነው። የእግዚአብሔር ቃል ውስጥ የሌለ ነገር የለም። ሀብታችሁ ያለው እግዚአብሔር ቃል ውስጥ ነው። ለምሳሌ ሰው የብልጽግና ወንጌል እውነት ነው፣ ወንጌል ያበለጽጋል። ግን የብልጽግና ወንጌል አይደለም፣ ወንጌል የመዳን ወንጌል ነው። አሜን። ኢየሱስ ጌታ ነው።
ዛሬ የምነግራችሁ በሚቀጥሉ ቀናት ከግምት ትወጣላችሁ። ከግምት ለምሳሌ ሰው ሊፈወስ ሊታሙ ሊጸልይ የመጣው ግምት የሚባል አላስብም። ለምን ካላችሁ የማሰባስለውን ቃል ነው የማስበው። ቃልህ ለመንገዴ ምንድነው? ብርሃን። የሆነ ነገር የእግዚአብሔር ቃል ይነቅላል፣ የእግዚአብሔር ቃል ይተክላል። ከፊት የተዘጋ ደጅ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ዛሬም መንገዳችሁ ይቀናል። መንገዳችሁን እግዚአብሔር ጣልቃ ይገባል። እስቲ አንድ ሰው እግዚአብሔር ሆይ በሉት፣ የሰማሁት ቃል በሉት ከኔ ጋር እንዲዋሃድ በሉት፣ እርዳኝ በሉት። ኢየሱስ ጌታ ነው። የሰሙት ቃል ከሰሚዎች ጋር ስለተዋሃደ ጠቀማቸው። አሜን። ስላልተዋሃደ አይደለም፣ ይዋሃዳል። ኢየሱስ ጌታ ነው። ሲዋሃድ ታሪክ ይቀየራል። አሜን። ይኸውላችሁ ጌታ ኢየሱስ እኛ እኮ ለምሳሌ ከእግዚአብሔር ቃል ይልቅ ልምምዴን ነው የምፈልጉት። ኢየሱስ መሆኑን ነግሬያቸዋለሁ። እኔ ኢየሱስ ነው የምለው ስለተሰቀለ አይደለም። ኢየሱስ ነው ብዬ ያመንኩት መጽሐፍ ጥቅልል የተጠቀለለው በሙሉ እሱ ላይ አካል ስለያዘ ነው። መሰቀልማ ብዙ ሰው ምን ተብሏል? ተሰቅሏል። የተሰቀለ ሰው ሁሉ አያድነኝም። የሚያድነኝ በሕግ የተመሰከረለት በነቢያት የተመሰከረለት የእግዚአብሔር ጽድቅ እንጂ ኢየሱስ እኮ ስለተሰቀለና ስለሞተልህ ነው ብትለኝ አይደለም። ሄጄ አባቶችን አጠናለሁ፣ ኢየሱስን ውስጣቸው አገኘዋለሁ። ነቢያትን አጠናለሁ፣ ኢየሱስን ውስጣቸው አገኛለሁ። ሕጉን አጠናለሁ፣ ኢየሱስን ውስጡ አገኛለሁ። የቤተ መቅደሱን ስርዓት አጠናለሁ፣ እዛ ውስጥ ኢየሱስን ካገኘሁት ይሄ መሲሄ ነው። ኢየሱስ ጌታ ነው። እስቲ ኢየሱስ በሉ እስቲ፣ በሕግም በሉ እስቲ፣ በነቢያትም በሉ እስቲ፣ የተመሰከረለት በሉ እስቲ፣ የእግዚአብሔር ጽድቅ ነው በሉ እስቲ። አሜን። ኢየሱስ ጌታ ነው። አሁን እነሱ ከሆኑ እኛ ማይንድ ውስጥ ትልቁ ችግር መሰላችሁ? የአማኝ ችግሩ ይልና የበሽታ ማበላለጡ ይላል። እስቲ እውነቴን ነው ማለት እኔ ማአሰው እኔ እግር የሌለው ልጅ እግር ዲላ ከተማ እግር አጥንት የሌለው ቆሞ ሲሄድ አይቻለሁ በሕያው እግዚአብሔር ፊት። በቃ ይዛው መጣ አቀፍኩት፣ አቀፌው የሆነ ነገር እንደዚህ እንደ ከረባት በቃ የነበረ የሆነ ሲገፋኝ ደነገጥኩኝ። ድንገት መንፈሳዊ ነገር መንፈሳዊ ሰው ስለሆንክ አደራረጉን ታውቀዋለህ ማለት አይደለም። አደራረግ አዋቂ እሱ ነው። ከዛ ጠነከረብኝ። ሳስቀምጠው ልጅ ሮጠ፣ አለቀ። ኢየሱስ ጌታ ነው። ምንም የምታውቀው ነገር የለም። ሰሪው እሱ ነው። እኔ ካንሰር ሲነቀል ማለት አይቻለሁ። እንዴት እንደተነቀለ አንድ ቀን ግን አላውቅም። እማምነው የነቀልከው ይነቀላል፣ የተከልከው ይተከላል። ኢየሱስ ጌታ ነው። ስለዚህ ዛሬ የምምላችሁ የእናንተ ነገር የዛሬ 2000 ዓመት ኢየሱስ ጨርሶታል፣ ከፍሎታል። ዛሬ የተከፈለው ላይ አንተን ለማንቃት ነው ያለሁት። ኢየሱስ ጌታ ነው። ክፉ ከዘመን ላይ ይሰበራል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን። ሁለተኛ እንድታምኑ ይፈልገው እናንተ ከምታውቁት አይደለም፣ እግዚአብሔር ከሚያስፈልጋችሁ ነገር ጋር ያገናኛችኋል። አንዳንድ ሰው ለምሳሌ እግሩን ታሙ፣ በቀደም ሐሙስ እያገለገልኩ ሲኤምሲ እሷ የምፈልገው እግሯ ላይ እንድጸልይላት ነው። እኔ የማየው ጡቷ ውስጥ ካንሰር ነው። አንቺ ለማን እንድጸልይልሽ ነበር የምፈልጊው? ለቤተሰብ። እሷ የቤተሰብ ፎቶ ደርድራን የመጣችው። እኔ ደግሞ መንፈሳዊ ዓለም ላይ የማየው ጡቷ ውስጥ ታላቅ የእጢ ተቀምጦ ነው። ከዛ ያሳቀችኝ እኔ እየነገርኳት አላቀውም ነው ያለችኝ። ገብተው አይተውት ሲመለሱ ግን እንዴ በቫዝሊን አሸው ነበር፣ በላስቲክ ተጠቀልለው ነበር። 100% እግዚአብሔር ለእናንተ የሚበጃችሁን ያውቃል። ኢየሱስ ጌታ ነው። የሚበጅሽን እግዚአብሔር ነው የሚያውቀው። ዛሬ ከሚበጅህ ነገር ጋር እግዚአብሔር ያገናኛል። አሜን። ከሚበጅህ ታሪክን ከሚቀየር መንገድህን ከሚቀየር እጅ ጋር እግዚአብሔር ያገናኛል። እስቲ ጌታ ሆይ በሉት፣
ከፍላጎቴ ይልቅ በሉት አንተ ለኔ ያሰብከው በሉት ይበልጣል በሉት። የሚበልጠው ነገር ዛሬ በህይወታችሁ ይሆናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን።